السلام عليكم ورحمة الله وبركاته እንዴት ናችሁ ዛሬ ደግሞ እንግዲህ ወዴት ያለው ይመስላችኋል ያው ልንገራችሁ ዛሬ ሃይ ስኩል ወግዲ ጀርባ የምሪት ሰፈር ላሳያችሁ ነው ግን ላይክ ሰብስክራይብ እያደረጋችሁ ቻናል የማደግ ያለበት ስራ እስከምጀምር አገሩ ላስቃኛችሁና በነገራችን ላይ ይሄ በዚህ ወዴት ነው የሚያወጣው መሰላችሁ ወደ ሮፋ ይሆን አላቅም በነገራችን ላይ እንደዛ መሰለኝ ሮፋ የመንገዱ በዚህ ልመለስና እስቲ በወዳ ልግባ ግን ላይክ ሰብስክራይብ እያደረጋችሁ እስኪ ላሳያችሁ በነገራችን ላይ ብዙ ኮሜንት እያነበብኩ ነው እኔ ነግራችኋለሁ መኖር ከፈለጋችሁ ወደ ዳር እንጂ ወደ ከተማ መሃል ላይ ላወላ ለስራ ነው እንጂ እዛ ምክንያቱም እንግዲህ ሀገራችን ያለበት ሁኔታ ታውቃላችሁና በዛም አንፃር እንጂ መንገድ ተሰፍቷል እስኪ ምናልባት አላቅም ላሳያችሁ በዚህ አልመሆን ተመልከቱ ማሻአላህ እንግዲህ ተመልከቱ በግራም በቀኝም በዚህ ምርጥ ቤት አለ ብቻ ላይክ እና ሼር እያደረጋችሁ እንድታበረታቱኝ ፈልጋለሁ ለኔ እኔም ማየት ፈልጋለሁ እኔ ወደ ሳውዲ ሲሄድ በነገራችን ላይ እንደዚህ አይነት ሰፈር የለም እዚህ ይሄ አይታወቅም ገባሻው ያው በዚህም ብር ያለው ጻድ አድርጎ ይሰራል በጂፕስ በብር ምናምን ብር የሌለው ደግሞ እንዳቅሙ እንግዲህ ተመልከቱ ብር ካላችሁ እንደዚህ ዘና አድርጋችሁ መስራት ትችላላችሁ ማለት ነው ይሄው እንግዲህ ምርጥ ቤት አለ በነገራችን ላይ ማሻአላህ ብር ነው እና ብርም ብቻ ሳይሆን ደግሞ ሰው ያስፈልጋል እዚህ ያያችሁ ነው ይሄ እንግዲህ በሃይ ስኩል ጀርባ ነው ያለ ቤት ምናልባት አላቅም ቆይ እዚህ ጫፉ ላይ ልድረስና በዚህ ምርጥ ቤት አለ እሱ ላሳያችሁ ግን ላይክ ሰብስክራይብ እንኳን ወንድማችሁን ቀርቶ እና ይሄ ደግሞ ወደ ሸለቆ ታስታውሳላችሁ አይደል እንግዲህ ተመልከቱ ምርጥ ቤት ነው ያለው ማለት ነው ማሻአላህ ያው ላሳያችሁ ይሄ ነው እንግዲህ በዚህ ምርጥ ቤት ነው ያለው በግራም በቀኝም ይሄ የመኪና መንገድ ነው ምናልባት አሁን ያልተሰራው ሁሉም ተጀምሯል ያው በዚህ በግርግር ምክንያት እንግዲህ ታውቃላችሁ ሀገራችን ያለበት ሁኔታ ያው ማረ ሰላም ነው ወላሂ ማሻአላህ ነው እንደሚወራ አይደለም እንደዚህ ነው የሚባለው ነገር እንትን የሚል አይደለም ውሃ ተጨባጭነት አይደለም ማለት ነው ሰላም ነው እንግዲህ ተመልከቱ እዚህ ጋር ቤት እየሰሩ ነው ምናምን ያው እንግዲህ ላሳያችሁ ይሄ ነው ውስጥ እንዴት ናችሁ አማን ነው እና እኔ እንደዛ ሆኜ እንደሰማሁት አይደለም ወላሂ ማሻአላህ እና መሀል ከተማውን አይደለም ማየት ካለባችሁ ወጣ ብላችሁ መኖሪያ ቤት ነው እንጂ እንግዲህ አዲስ አበባም አሁን ከጊዜ በኋላ ነው አብይ ከመጣ እንጂ አዲስ አበባ ይመስል ነበረ ወደ ዳር ወጣ ስትሉ ግን ቢላ ቤት ሞልቷል ማለት ነውና ሰው ሰልጥኗል እኛ ብቻ አረብ ሀገር ያሉ ሰዎች ነው እንጂ በሰው ቤት እንትን እያላችሁ መቼ እንደምትኖሩት ማታውቁትን እና እስኪ በዛኛው እንትን ልሄድ ግን ላይክ ሰብስክራይብ እንዳይረሳ እሺ ቤተሰብ ያው ይሄ ሰፈር ዘቺ ነው አሉ ከሃይ ስኩሉ ጀርባ ማለት ነው ወዲህ በኩል በቀርሳዋ አካባቢ ዘቺ የሚባለው ሰፈር ይሄ ነው የምሬቱ ማሻአላህ ያው ይሄ መንገድ ነው እንደምታዩት እንግዲህ ቤተሰቦቼን ሀገራቸውን ለማሳየት ያው ያለው ሰው እንደዚህ ያደርጋችሁ መስራት ይችላልላችሁ እናንተ የሚጠበቀው ላይክ ሰብስክራይብ እንዳይረሳ የማያስከፍል ነገር ማለት ነው እንግዲህ ተመልከቱ ማሻአላህ
ያው ይሄ ምሪቶ ነው። ማሻአላህ ወላሂ በጣም ደስ የሚል። በነገራችን ላይ በቀደም ዕለት መጥቼ ነበር። በዚህ አልተመቸኝም እና ነው እንጂ ማለት ነው። እንግዲህ ተመልከቱ፣ ምርጥ ምርጥ ቤት አለ ማለት ነው። ቤተሰብ ያው ይሄ ዘቼ መንደር ያለው መስጊድ ነው። ማሻአላህ በጣም ትልቅ መስጊድ አለ ማለት ነው። እንግዲህ የተሰራው መስጊድ ይሄ ነው። ዘቼ አያችሁታ። ማሻአላህ ላይክ ሰብስክራይብ እንዳትረሱ ላስታውሳችሁ በመሃል እና ማሻአላህ ግቢ ምርጥ ግቢ ያለው ደስ የሚል። በነገራችን ላይ ወደዛ ሩፋ ይሁን እንደዛ መሰለኝ አይደለ? ማሻአላህ በጣም ደስ ይላል። ደስ የሚል ይሄ ያው ከትምህርት ቤቱ ጀርባ ያለ ቤት ነው ማለት ነው። በዚህ አሲ ማሳያችሁ ቤት ማለት ነው። አብሶ እና ማሻአላህ ወላሂ ሰራ በአሁኑ ሰዓት ኢትዮጵያ ላይ አረብ ሀገር ተቀምጣችሁ ብር ከሌላችሁ ያ ሰዓት እንዴት እንደምትደበሩ አላውቅም። እንግዲህ ውስጡ ነው እንትን የምለው ተመልከቱ። እንደዚህ አይነት ቤት አለ። በዚህ በግራም ብትሄዱ ደግሞ እና በዚህ አጋጣሚ ቦታ እንዲሸጥላችሁ ቤት እንዲስማማላችሁ የምትፈልጉ ካላችሁ በውስጥ ገብታችሁ አንዋርን ብቻ ማናገር ነው ኢንሻአላህ። ሀገራችሁን ላሳያችሁ። በነገራችን ላይ በግራም በቀኝም ይሄ አሁን ሀገሩ ሲረጋጋ ኢንሻአላህ አንድ ቀን መረጋጋት አይቀርም። ሰላም ነው። አሁን ግን እንትኑ ይለያልና የዛን ሰዓት ሁሉም ነገር ምርጥ ይሆናል ኢንሻአላህ። ያው እንግዲህ እንደዚህ እንደሆነ አይቀጥልምና እና እንደዚህ ነው አሁን ለመኖሪያ ማሻአላህ ምርጥ ሰፈር። ጫጫታ የለባችሁ ምን የለባችሁ። ይኸው በቃ በራችሁ እንደዚህ አርጋችሁ ድብን አርጋችሁ ታሰራላችሁ። خلاص እና መሀል አይደለም የምታዩት፣ መሀል ሳይሆን የሚታየው እንግዲህ ተመልከቱ። ማሻአላህ ያው በደንብ አድርጌ ነው ማስጎበኛችሁ ማለት ነው። ጉራውን ሁላ እየገባው እንግዲህ ተመልከቱ። አሁን በዚህ ማሻአላህ አሁን ይሄ ሰፈር ይሄ በግራም በቀኝም እንደዛ ነው። በነገራችን ላይ ይሄው ይሄም እንደዛ ነው። ይሄም በዚህ እንደዛ ይሄ ፊት ለፊት የመኪና መንገድ ነው። እና ታዲያ መኖር ካለባችሁ ወጣ ስራ ወደ መሀል ነው መኖር ያለባችሁ፣ ግን ወደዚህ ነው። ልጅ መኪና ገብቶ የተለያየ ነገር ይሆናል አትሉ ምን አትሉ። በቃ እንግዲህ ተመልከቱ። በቃ እና እንደዛ ነው ቤተሰብ። በግራም በቀኝም ያለ ቤት። ይሄ ደግሞ በዚህ ተመልከቱ። ማሻአላህ የኔ ደረስኩት መሰላችሁ። እንግዲህ ተመልከቱ። ማሻአላህ ይሄው በዚህም እሺ፣ ያው በዚህም እንደዚህ ሆኖ እንደምታዩት ይሄም በዚህ ያው ይሄ መስመር ነው። ስለዚህ መኖር ከተፈለገ እንደዚህ ማለት
በዚህ ወጥቼ የደረስኩ ከሀይ ስኩሉ ጀርባ ኮኒ ቀብር ነው። ገና ደረሽ ይሄ ማለት ነው። እንግዲህ ተመልከቱ። በነገራችን ላይ ይሄ ያው ሃይ ስኩል ዙሪያው ማለት ነው። በሃይ ስኩል ዙሪያ ይሄው እንግዲህ የሃይ ስኩሉ አጥር ይሄ ነው። በነገራችን ላይ እንግዲህ ሃይ ስኩላችን ተመልከቱ። እዚህ ጋር የተማረ ምን ይሄ ነው ሃይ ስኩሉ ትምህርት ቤት። በሃይ ስኩሉ ጀርባ ደግሞ እስቲ ልሂድ። ብዙ ሰዎች አሳየን ትላላችሁና ይሄ የሃይ ስኩሉ አጥር ነው። ይሄ ታችሁን ማለት ነው። በስተጀርባ በኩል ከተማ ሆኖ ይልን ያገሩ። ይሄ እንኳን ጠባባብ እንትን ነው። ያው እንግዲህ ያለ ቤት ይሁ ወላሂ እኔ ስሄድ እኮ እንደዚህ አይነት ሰፈር የለም። እኔ አሁን ይሄን አላውቀውም ወላሂ። ያው እንግዲህ ተመልከቱ። በዚህ ምርጥ ምርጥ ቤት አለ። ይሄ ከላይ በቡርቃ ነው ያለ። በቡርቃ በወንዝ ምናምን አሉኝ። እንግዲህ ተመልከቱ። ያው ወደ ላይ ከተማ ሆኗል። ምሪት ማለት ነው። የምሪት ሰፈር ነው ይሄ። እንግዲህ ተመልከቱ ያለ ቤት ማለት ነው። ይሄ መንገድ ነው። እስኪ ነህር ትንሽ ያው እንሂድ ሀገር። ያው እንግዲህ ትምህርት ቤቱ ያው እዚህ በነገራችን ላይ እንግዲህ ተመልከቱ።